ትክክለኛውን የቪዲዮ ኤዲቲንግ ስቴፕ አለማወቅ ምን ያህል ጊዜያችንን እንደሚበላ ለሁላችንም ግልጽ ነው። በዛሬው ቪዲዮ ኤዲት ስታደርጉ ልትከተሉት የሚገባ ኤግዛክትሊ ትክክለኛው የቪዲዮ ኤዲቲንግ ስቴፕ ነግራችኋለሁ። በአጋጣሚ አዲስ የሆናችሁና ለማታውቁኝ አዱኛ ጳውሎስ እባላለሁ። በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸረር ነኝ። አንድ ኦልሶ በትርፍ ጊዜ አፕወርክ ፍሪላንሰር እንዲሁም ኮንተንት ክሬተር ነኝ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ መጀመሪያ ላይ የምናገኘው ሜክ ኤቭሪቲንግ ሬዲ። ብዙ ጊዜ ቪዲዮ ኤዲቲንግ ብለን ስናስብ ምንድነው የሆነ ቪዲዮ ሪከርድ እናደርጋለን በቃ ጨረስ። ነገር ግን ቪዲዮ ኤዲቲንግ ማድረግ ከጀመርን በኋላ የሆነ ማስገባት ያለብን የሆነ የምንጨምረው ነገር የተለያዩ አሴቶች ሊኖሩ ይችላሉ። ኤዲቲንግ ከጀመርን በኋላ እንደገና ኤዲት ማድረጋችንን አቋርጠን ወደ ሌላ ፋይል ወደ ማዘጋጀት አክቲቪቲ መሄድ የለብንም። ቪዲዮ ኤዲት ልናደርግ ስንል ኖርማሊ ሪከርድ ካደረግነው ቪዲዮ በተጨማሪ እዛ ቪዲዮ ላይ እንጠቀማቸዋለን ብለን የምናስባቸው የትኛውንም አሴቶች ሬዲ አድርገን መጨረስ አለብን ማለት ነው። we are not going here and there after we are already start video editing. ቪዲዮ ኤዲቲንግ ከጀመርን በኋላ ወደዚህ ወዴትም አንሄድም። ኦኬ ሁለተኛ ላይ የምናገኘው ኢምፖርቲንግ ነው። ኤቭሪቲንግ ሬዲ ካደረግን ቪዲዮ ሪከርድ ያደረግነው ቪዲዮ እዛ ቪዲዮ ላይ እንጠቀማቸዋለን ያልናቸው የተለያዩ ኦዲዮች ኤኒ አሴት ሬዲ ካደረግን በኋላ ኖርማሊ ኤዲቲንግ ሶፍትዌራችንን ከፍተን ኢምፖርት ማድረግ ነው። ኢምፖርት ስንል እንግዲህ ሬዲ አድርገን ያስቀምጥናቸው የተለያዩ ፋይሎች ኤዲት ወደምናደርግበት ሶፍትዌር ስናስገባቸው that's all about importing. ኦኬ ሶስተኛ ላይ የምናገኘው ኦርጋናይዚንግ ነው። ኦርጋናይዚንግ ስንል ምንድነው ኦዲዮን በኦዲዮ ኢሜጁን በኢሜጅ ቪዲዮን በቪዲዮ የተለያዩ ሌላ ደግሞ አሴቶች ካሉ በታይፓቸው ኤቭሪ ፋይል ኦርጋናይዝ እናደርጋለን ማለት ነው። በአራተኝነት ደረጃ ቪዲዮ ኤዲት ስናደርግ ማድረግ ያለብን ምንድነው ከቲንግ ኤንድ ትሪሚንግ። መጀመሪያ ላይ ማድረግ ያለብን ምንድነው ከት ኤንድ ኦልሶ ትሪሚንግ። ከቲንግ ስንል እንግዲህ የማንፈልጋቸው የቪዲዮ ፓርቶች አሉ እዛ ቪዲዮ ላይ አያስፈልጉም ያልናቸው የተለያዩ ቦታዎችን ከት እያደረግ ዲሌት ማድረግ ያስፈልጋል ማለት ነው። አምስተኛ ላይ የምናገኘው ሲኩዌንሲንግ ነው። ቪዲዮ ኤዲቲንግ ኢዝ ኦል አባውት ቴሊንግ ኤ ስቶሪ ነው። ቪዲዮ ኤዲቲንግ ስንል እንግዲህ ስቶሪ ቴሊንግ በሆነ መልኩ አንድን ቪዲዮ ኦርጋናይዝ ማድረግ ነው ብለናል በባለፈው ቪዲዮ። ሜቢ ያንን ቼክ ያላደረጋችሁ ሄዳችሁ ቼክ ልታደርጉ ትችላላችሁ። ስለዚህ እያንዳንዷን ሲኩዌንስ በጠበቀ መልኩ ቪዲዮአችን ላይ ያሉትን ክሊፖች አሬንጅ ማድረግ ኖርማሊ ፍሎውን የጠበቀ እንዲሆን መሆን አለበት ቪዲዮአችን ማለት ነው። ስድስተኛ ላይ የምናገኘው ትራንዚሽን ነው። ትራንዚሽን ስንል እንግዲህ የተለያየ ቦታ ከት ያደረግናቸው ክሊፖች አሉ። ከአንዱ ከት ወደ ሌላ ከት ሙቭ ሲያደርግ ቪዲዮ ዝም ብሎ ዘው ብሎ ከሚገባ የተለያዩ ትራንዚሽናል ኢፌክቶችን ብንጨምርበት በጣም ሳቢና ማራኪ ይሆናል። በእያንዳንዱ ክሊፖች ባሉት ከቶች መካከል ከዛ ቪዲዮ ጋር ቤስት ፊት የሚያደርግ የተለያዩ ትራንዚሽኖችን በመጨመር ቪዲዮአችን አንድ ስቴፕ አሪፍ እንዲሆን ማድረግ አለብን ማለት ነው። ኦኬ ሰባተኛ ላይ የምናገኘው ኦዲዮ ኤዲቲንግ ነው። ትራንዚሽን ከጨመርን በኋላ እንግዲህ ኦዲዮን ኤዲት ማድረግ አለብን። ኦዲዮ ኤዲቲንግ ስንል ኖርማሊ የተለያዩ ባክግራውንድ ኖይዞች ካሉ እነሱን ሪሙቭ ማድረግ ሊሆን ይችላል። የማያስፈልግ ኖይዝ ካለ እሱን አውት ማድረግ ሊሆን ይችላል። ሜቢ የተለያዩ ኢፌክቶች ደግሞ ከኦዲዮ ጋር የተለያዩ ካሉ ደግሞ የሚጨመሩ ካሉ ደግሞ እነሱን እየጨመርን ከኦዲዮ ጋር የሚገናኙ የተለያዩ አክቲቪቲዎችን ፐርፎርም ስናደርግ ኢትስ ኦል አባውት ኦዲዮ ኤዲቲንግ ማለት ነው። ስምንተኛ ላይ የምናገኘው ቪዥዋል ኢፌክት ኤንድ ግራፊክስ። እነዚህ ቪዥዋል ኢፌክት እና ግራፊክስ የምንላቸው ቪዲዮአችንን አንድ ስቴፕ ረቀቅ ወይም ደግሞ ከፍ የሚያደርጉት ናቸው። ኖርማሊ ከምናወራው ጋር ይሄዳሉ የምንላቸው የተለያዩ ቪዲዮአችን ላይ የሚታዩ የተለያዩ ኢፌክቶችን መጨመር የተለያዩ ግራፊክሶችን መጨመር የቪዲዮአችንን ይዘት አንድ ስቴፕ ከፍ ያደርገዋል። you should have to add visual effects and graphics in order to make your video one more interesting. ዘጠነኛ ላይ የምናገኘው ስፔሻል ኢፌክት ነው። እነዚህ እንግዲህ በጣም አድቫንስድ የሆኑ ኢፌክቶች ናቸው። ጀስት ላይክ 3D አኒሜሽን፣ ጀስት ላይክ ሞሽን ትራኪንግ፣ እነዚህና ሌሎች ሞር አድቫንስድ የሆኑ ኢፌክቶችን የምንጨምርበት ስቴፕ ነው። ይሄ ደግሞ በጣም ቪዲዮአችንን ከፍ እያደረገው ይሄዳል ማለት ነው። እስካሁን ድረስ ባሪፉ ከቀጠላችሁ እንግዲህ ወደ መጨረሻው ስቴፕ አካባቢ እየደረስን ነው። ዘጠነኛ ላይ አስረኛ ላይ የምናገኘው ፕሪቪዊንግ ነው። ብዙ ጊዜ ቪዲዮ ኤዲት ስናደርግ የተለያዩ ሚስቴኮችን በማወቅም ሆነ ባለማወቅ
ልንሰራ እንችላለን። እነሱን ሚስቴኮች አቮይድ ለማድረግ ቪዲዮ ኤዲቲንጉን ከጨረስን በኋላ አንድ ጊዜ ሙሉ ቪዲዮን ቁጭ አድርገን ማየት አለብን። ወይ የምናስወጣው ነገር ሪሙቭ ማድረግ ያለብን ነገር ልናገኝ እንችላለን፣ ወይ ደግሞ ሚስ ያደረግነው አድ ማድረግ ያለብን ነገር ልናገኝ እንችላለን። ኤክስፖርት ከማድረጋችን በፊት ሙሉ ቪዲዮን አንድ ጊዜ ማየት ፕሪቪው እንላለን። ይሄም በጣም ወሳኝ ነው። ድጋሚ ከመልፋታችን በፊት አንዴ ሙሉን በማየት ማስወጣት ያለብንን ነገር እናስወጣለን፣ መጨመር ያለብንን ነገር እንጨምራለን። እስካሁን ድረስ እንግዲህ በአሪፉ ከሄድን መጨረሻ ላይ የምናገኘው ኢትስ ኦል አባውት ኤክስፖርቲንግ። መጀመሪያ ላይ ኢምፖርት ስንል ሪከርድ ያደረግናቸውን የተለያዩ ቪዲዮ ሊሆን ይችላል፣ ኦዲዮ፣ ኤኒ አሴት ወደ ኤዲቲንግ ሶፍትዌራችን ስናስገባ ኢምፖርት ነው ብለናል። አሁን ደግሞ ኤዲት አድርገን የጨረስነው ቪዲዮ ስቶር ወደምናደርግበት ስቶሬጅ ኤሪያ ስናስወጣው ኤክስፖርት ይባላል። እስካሁን ድረስ አብራችሁ ከቆያችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አሁኑኑ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ።